ሰላም ውድ የሉሲን ኢንተርቴይንመንት ቤተሰቦቻችን እንዴት ናችሁ? በዛሬው ዕለት ከፍተኛ ጥበቃ ስለሚደረግላቸው ሀያላን ፕሬዝዳንቶች ነው የምናየው። ቪዲዮውን ማየት ከመጀመራችሁ በፊት ግን ላይክ እና ሰብስክራይብ ማድረግ እንዳትረሱ። የየትኛውም ሀገር ፕሬዝዳንት ሊያገኘው የማይችለውን ከፍተኛ ጥበቃ የሚደረግለት ፕሬዝዳንት የደህንነት ቡድን ምን እንደሚመስል እንመለከታለን። በዚህ ቪዲዮ ውስጥ መሪዎችን ለመጠበቅ ለምን በቢሊዮኖች የሚቆጠር ገንዘብ እንደሚወጣ ከገዳይ ሮቦቶች ጀምሮ እስከ ዛሬ አይታችሁት የማታውቁት በከፍተኛ መሳሪያ የታጠቁ የጥበቃ ቡድኖች እንዲሁም በመካከላቸው ያሉትን ነገሮች ሁሉ እናያለን። በተጨማሪ ወደ ዓለም ደሃው ፕሬዝዳንት ወደ ጆሴ ሙጂካ ኡሩጓይ ደረጃ 1 እንወርዳለን። ትንሽ እንግዳ ነገር እንደሚመስል ግልጽ ነው። ነገር ግን ጆሴ ፕሬዝዳንታዊ ደሞዙን ኪሱ ከማስገባት ይልቅ በቆርቆሮ ጣሪያ ባለው ባለ አንድ ፎቅ ቤት ውስጥ ኑሮን ይመራ ነበር። በስልጣኔ ርቆ በሚገኝ ቦታ ላይ የሚኖር ሲሆን በፕሬዝዳንታዊ ቤተ መንግስት ውስጥ ለመኖር ፈጽሞ እምቢ አለ። የእሱ የመጓጓዝ ዘዴም ከዚህ የተሻለ አይደለም። ሰውየው ምንም አይነት ጥበቃ ሳይደረግለት ያረጀ የ1987 ቮልክስዋገን ቢትልስ መኪና በየቦታው ይነዳ ነበር። ይህ ገና ደረጃ 1። በእያንዳንዱ ተጨማሪ ደረጃ የደህንነት ጥበቃው እየተሻሻለ ይሄዳል። በመጨረሻም በፕላኔታችን ላይ እጅግ ጥበቃ የሚደረግለት ፕሬዝዳንት ደረጃ 10 ላይ እንደርሳለን። በሌላ በኩል የፈረንሳይ ፕሬዝዳንት እንደዚህ አይነት ኑሮ አይኖርም። ምክንያቱም ማክሮን በየቀኑ በሞተር ሳይክሎች የታጀቡ ሙሉ የደህንነት ጥበቃ ጠባቂዎች፣ ብስክሌቶች፣ ሁሉም ነገር አለ። በዚህ ደረጃ ጥበቃ ይደረግላታል ብለው ያስቡ ይሆናል። ይልቁንም ልክ እንደዚያ በግድ የኃይል ምት ውድድር ላይ እንደተሳተፈው እንቁላልና ቲማቲም እንደተወረወረበት ልክ እንደ ፈረንሳይ የመካከለኛው ዘመን ዘይቤ በግራ በቀኝ በመሃል እየተመታ ነው። ይህ ሰው የሚንቀሳቀስ ኢላማ ነው። አንዳንድ ጊዜ ፕሬዝዳንትን ለመጠበቅ የሚደረገው ጥረት በሚገርም ሁኔታ ሊሳካ ይችላል። በጃፓን እንደተከሰተው ጠቅላይ ሚኒስትር ሺንዞ አቤ በታሪካቸው ረጅሙን ጊዜ ያገለገሉ ሲሆን ሁሉንም ነገር በቁጥጥር ስር አድርገው ነበር። ማለትም የደህንነት ቡድኖቹ ከመኪናው ኋላ እየሮጡ ትራፊክን ያስተካክላሉ። ይህ በትክክል ተከስቷል። ነገር ግን ሰውየው በመጨረሻ መንገዱ ላይ ቁጥጥር ማድረግ በቂ አልነበረ። ምክንያቱም በ2022 የምርጫ ቅስቀሳ ላይ ሰውየው ራሱን አገኘ። የፊሊፒንስ ፕሬዝዳንት ሮድሪጎ ምን ውስጥ እየገባ እንደሆነ በትክክል ያውቅ ነበር። ምክንያቱም በህዝባቸው ዘንድ ቀጪ በመባል ይታወቃሉ። ይህ ብቻ ሳይሆን ሰውየው ቀጥተኛ ጨካኝ ነበር። ምንም እንኳን የጉዞ ፕሮግራሙ ይህን ባያሳይም የቅርብ አጃቢዎቻቸው ከመንገድ ጉዞ ይልቅ የሞት ቡድን ይመስላሉ። በግልጽ ለማየት እንደሚቻለው ሰውየው የሞተር ሳይክል አድናቂ ሲሆኑ ከጓደኞቻቸው ጋር በዳባኦ ከተማ ጎዳናዎች ላይ በደህና እንደሚጋልቡ ተሰምቷል። እውነቱን ለመናገር ከሶስት እግር ተሽከርካሪ ጀርባ ብዙ ተጨማሪ ድጋፍ ኃይሎች ሲከተሉ ነበር። የሮድሪጎ የደህንነት እርምጃዎች እዚህ ጋር አላቆሙም። ዓላማውን ለማሳየት በመቶዎች የሚቆጠሩ የአደንዛዥ ዕፅ አዘዋዋሪዎች ተሽከርካሪዎችን አወደሙ። በሚሊዮኖች የሚቆጠር ዶላር ዋጋ ያላቸው የኮንትሮባንድ ሱፐር መኪኖች ለወንጀለኞች ማስጠንቀቂያ እንዲሆኑ ስለማውደም ነው። ሮድሪጎ ያንን ማድረጉ እንግዳ ነገር ነው፣ ግን የግብፅ ልሂቃን ፕሬዝዳንታቸውን በማንኛውም ቅጽበት ለመጠበቅ ዝግጁ ናቸው። ለዚህም ነው የደህንነታቸው ደረጃ 40። የብሔራዊ ኃይል ማሳያዎች ብዙውን ጊዜ የኒውክሌር ጦር መሳሪያዎችን፣ የታጠቁ ተሽከርካሪዎችንና ሜካናይዝድ እግረኛ ወታደሮችን ሲያሳዩ፣ የግብፅ ፕሬዝዳንት አብደልፈታህ ኤልሲሲ ግን ያልተለመደ አካሄድን ተጠቅሟል። በተለይም ወታደራዊ ሰልፎችን በበላይነት ተቆጣጥሮ ሰራተኞቹን አነስተኛ አለባበስና የመዋቢያ ዘይት አተገባበርን ተቆጣጥሯል። ይህ አሰራር ያልተለመደ ተፈጥሮን በሚመለከት ብዙ አስተያየቶችን ቢያቀርብም የግብፅን ወታደር ዝግጁነትና አካላዊ ሁኔታን የሚያሳይ ምስላዊ መግለጫ ሆኖ እንደሚያገለግል ተረድቷል። ምንም እንኳን ያልተለመደ አቀራረብ ቢኖርም ሰራተኞቹ የፕሬዝዳንቱን አፋጣኝ ጥበቃ የማድረግ ኃላፊነት የተሰጣቸው የግብፅ ልሂቃን ኃይሎች አካላት ናቸው። ስለዚህ ጥብቅ የደህንነት ፕሮቶኮሎች ተጠብቀዋል ማለት ነው። አሁን በግማሽ መንገድ በደረጃ 50 ላይ ነን። ስለዚህ ነገሮች እውን ሊሆኑ በቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ደህንነታቸውን እንደማያበሳጭ አረጋግጠዋል። ቃል በቃል የሰው ጋሻ በማድረግ ማዱሮ እንደ አውሮፓውያን አቆጣጠር በ2018 በወታደራዊ ዝግጅት ላይ ንግግር ሲያደርጉ አንድ የጦር መሳሪያ በተገጠመላቸው 2 ድሮኖች የግድያ ሙከራ ኢላማ ሆነው። ድሮኖቹ በአቅራቢያቸው በፈነዱ ጊዜ የማዱሮ የደህንነት ቡድን ተዘጋጅቶ ነበር። ሕይወታቸውን ስለ አደጋ ስለማጋለጥ ስናወራ እነዚህ ሰዎች ሰውነታቸውን በመጠቀም ጠባቂነትን ያከናውናሉ። ነገር ግን ሁሉም ሰው ጀግና ለመሆን አልተዘጋጀም። የደህንነት ቡድናቸው ፕሬዝዳንቱን ሲጋርድ
በጎዳናዎች ላይ የነበሩ ወታደሮች በድንጋጤ ይሸሻሉ። ነገር ግን የቫቲካን መሪ ለመጠበቅ ሲመጣ ትልቁ የደህንነት ስጋት እርሱ ራሱ ነው። ርዕሰ ሊቃነ ጳጳሳት ፍራንሲስ በፕላኔቷ ላይ ከሚታወቁት ሰዎች መካከል አንዱ ሊሆኑ ይችላል። ነገር ግን ይህ ከሰዎች ጋር ለመቀራረብ የተወሰኑ አደጋዎችን ከመውሰድ አያግዳቸውም። ስለዚህ እርሳቸውን በደህንነት ለመጠበቅ የቡድናቸውን አባላት ሁልጊዜ እንዲጠነቀቁ የሚያደርግ ስራ ነው። ለዚህም ነው ጥበቃቸው በርካታ የመከላከያ መስመሮችን ያካተተ። የመጀመሪያው መስመር የስዊስ ጠባቂዎች ናቸው። እነሱ ዝም ብለው ለማሳየት የተቀመጡ አይደሉም። የቫቲካን ጃንደረባዎች ደግሞ ከህዝብ ቁጥጥር እስከ ከፍተኛ የቴክኖሎጂ ክትትል ያሉትን ነገሮች ይቆጣጠራሉ። በእግራቸው ካልተንቀሳቀሱ በስተቀር ቅዱስነታቸው በህዝብ መካከል ፖፕ ሞቢል በሚባል ተሽከርካሪ ይጓዛሉ። ይህ ሙሉ በሙሉ በኤሌክትሪክ የሚሰራ በጦር የተሸፈነ መርሴዲስ ጂ-ዋገን ሲሆን ጥይት የማያስገባ መስታወት፣ የሚሽከረከር ወንበርና ሊከፈት የሚችል ጣሪያ ነው። በእርግጥም ይህ ሰው ጂ-ዋገንን ከጂቲኤ 6 ጨዋታ በፊት እየነዳ ነው። ነገር ግን ልክ እንደ ህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የልዩ ወኪሎች ቡድን እያንዳንዱን እንቅስቃሴ የሚከታተልለት መሆኑ እጅግ የከበረ መሆኑን ያሳያል። የሞዲ መኪናን እየተከታተሉ የሚያጅቡ የደህንነት አባላት ብቻ ሳይሆኑ በጣሪያው ላይ የተቀመጡ አሉ። ከ1 ቢሊዮን በላይ ህዝብ የሚመሩ መሪ ቢሆኑ ቢያንስ አንድ ሰው ላይወዳቸው ይችላል። ለዚህ ነው ሞዲ ከኤስፒጂ ጋር የሚንቀሳቀሰው። ኤስፒጂ የህንድን በጣም አስፈላጊ መሪ ደህንነት ለማረጋገጥ ብቻ የተቋቋመ ልዩ የጥበቃ ኃይል ነው። የሚይዙትን ቦርሳ ተራ ሻንጣ አይደለም፣ ጥይት የማያስገባ ጋሻ የሚሆን የጦር መሳሪያ ቦርሳ ነው። አዎ፣ ነገሩ ወደ ትራንስፎርመር ይቀየራል። አንድ ጠቅላይ ሚኒስትር ለመቅረብ ከባድ ነው ብለው ካሰቡ ወደ ንጉስ ለመቅረብ ነው። እንግሊዝ ንጉሳዊ ስርዓታቸውን ለመጠበቅ በጣም ተጨንቃለች። እየተነጋገርን ያለነው ስለ ቡኪንግሃም ቤተመንግስት ነው። በ5 ቢሊዮን ዶላር የተገነባ ምሽግ፣ አጥሮች፣ ጠባቂዎች እና ደህንነት በየቦታው ተሸፍኗል። ዝነኞቹ የንጉስ ጠባቂዎች ለፎቶግራፍ ብቻ የተቀመጡ አይደለም። እነሱ ሙሉ በሙሉ የብሪቲሽ ጦር ሰራዊት አባላት ሲሆኑ የመግደል ፍቃድም አለ። እነዚህ ሰዎች አንድ መስመር ካለፉ የሚረግጡት ሰዎች ናቸው። ፈረሶቹም ቢሆኑ ቀንድን አይወጡም። ገዳይ ኃይልን በተመለከተ ኪም ጆንግ ኡን በደህንነት ጥበቃ ጉዳይ ላይ ከፍተኛ ትኩረትን ይሰጣሉ። ይህ ደግሞ እንግዳ ነገሮችን እንዳያደርግ እያስገደደው ነው። እሱ በሚገኝበት በማንኛውም ቦታ የመገኘት መብት ለማግኘት ከፈለጉ ከፍተኛ ምርመራና ማረጋገጫ ያስፈልጋል። ከልዑል ቤተመንግስታቸው በሚወጡበት ጊዜ ቢያንስ በ12 ልዩ ጠባቂዎች እንደሚከበቡ እርግጠኛ መሆን ትችላላችሁ። ልብሳቸው ጥቁር ልብስ፣ ከረባት፣ የጆሮ ማዳመጫና ጫማቸው በሱፕሪም የተሰራ ነው። እነዚህ ሰዎች ተራ ሰዎች አይደሉም። ለታማኝነታቸው፣ ለአካላዊ ብቃታቸውና ለህይወታቸው ባላቸው ፍራቸው በጥንቃቄ የተመረጡ ናቸው። አምባገነኖች በሚመሩት መንገድ ኪም ፖሊሲዎችን ብቻ ሳይሆን በዙሪያው ያሉትን ነገሮች በሙሉ ይቆጣጠራል። እርስዎ ከሚጠብቁት ሰው መፍራትን ምን እንደሚመስል አስቡት። የፕሬዝዳንት ፑቲን ጥበቃ ሌላው ጽንፍ ነው። የደህንነት ዝርዝራቸው ከመሬት በታች ብቻ የተወሰነ አይደለም። በሰማይም አይኖች አላቸው። አውሮፕላናቸው በጦር አውሮፕላኖች ይታጀባሉ። ግልጽ በሆነ መንገድ ፑቲን ምንም አይነት እድልን አይወስዱም። ከዛም የእነሱ መኪኖች ሰልፍ ነው። ቀለም በተቀቡ በጦር መሳሪያ በታገዙ ተሽከርካሪዎች የሚጓዙ ሲሆን ማንኛውም አደጋ ለማስወገድ ጎዳናዎቹን ያጸዳሉ። ከዚህም በላይ ፑቲን የሚያስፈሩ የሰውነት ጠባቂዎች ያሉት ሲሆን አንዳንድ እንቅስቃሴዎቻቸውን ይከታተላሉ። ለምሳሌ ሁለቴ ሻምፒዮን የሆነ ሰው እጁን በትከሻው ላይ ሲያስቀምጥ ምን እንደሚፈጠር ማየት እንችላለን። ሁኔታዎቹ እንዳይባባሱ እድለኛ ነበር። አሁን ደግሞ ጥበቃ ስለማያስፈልገው ሰው እንነጋገር። ኮሎኔል ማማዲ የጊኒ ፕሬዝዳንት ብቻ አይደሉም፣ የሀገሪቱ የጦር ኃይሎች ልዩ ቡድን መሪ ናቸው። ስንት ፕሬዝዳንቶች ናቸው በዚህን ያክል ትልቅ ኃይል የሚጓዙት? ማማዲና የቡድናቸው ዘወትር በታክቲካል መሳሪያዎችና በሮኬት አስወንጫፊዎች የታጠቁ ናቸው። በተጠባባቂ ላይ ሲሆኑ ይህ በቂ ካልሆነ በከተማው ውስጥ የሚደረግ ሰላማዊ የእግር ጉዞ እንኳን በግማሽ የጦር ኃይል ይታጀባል። ስለ ማማዲ የአካል ብቃት እንቅስቃሴ ልማድ እንኳን አይነሳም። ምክንያቱም ይህ ሰው በትርፍ ጊዜው ከወታደራዊ ኮንቮይ ጋር በብስክሌት መጓዝን ይወዳል። ፕሬዝዳንቶች በትርፍ ጊዜያቸው ምን እንደሚሰሩ አስበው የማያውቁ ከሆነ አሁን ያውቃሉ። ነገር ግን በህዝብ መካከል በብስክሌት ለመዝናናት መሞከር የማይችሉት ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው። ባለፉት 10 ዓመታት ይህ ብርቱካናማ ሰው በፕላኔቷ ላይ ብዙ ሰዎች ቀይ ነገርን እንዲያዩ አድርጓል። ለትራምፕ ጥበቃ በዛ ብሎ ነገር የለም።
በተለይ ኢላማ ከጀርባቸው እንዳይደርስባቸው። አብዛኞቹ ፕሬዝዳንቶች በ80 ወኪሎች የሚጠበቁ ቢሆንም ዶናልድ ግን 300 ሰዎች ይጠብቁታል። የሰውነት ጠባቂዎች፣ የስለላ መከላከያ ቡድኖች፣ አነጣጥሮ ተኳሽ መከላከያ ክፍሎችና የአጸፋዊ ጥቃት ቡድኖች አሉ። በአጭሩ ከአደጋ ከተረፈ የደህንነት ዝርዝር ውስጥ ያለው ሰው አደጋውን ለመመልከት ዝግጁ ነው። በ2024 በድጋሚ ፕሬዝዳንት ሆነው በተመረጡ ጊዜ ወደሚወዱት የትርፍ ጊዜ ማሳለፊያ የሚደረግ ጉዞ እንኳን በሙሉ የሴክሬት ሰርቪስ ወኪሎች ቡድን ይታጀባል። ይህ ለመቆጣጠር በጣም ብዙ ይሆናል። ስለዚህ በየጊዜው በራሳቸው ቤት ውስጥ እረፍት ቢያስፈልጋቸው አያስገርምም። በቤታቸው የተሻለ ቦታ ደግሞ የት አሉ? ማር-ኤ-ላጎ የደህንነት ጥበቃው በቤታቸው ዙሪያ ጥብቅ ሆነ። ይህ ነው ቢሊዮነር ፕሬዝዳንታዊ አያያዝ። ፕሬዝዳንት ትራምፕ ብቻ አይደሉም እንዲህ የሚያደርጉት። የቱርክ ፕሬዝዳንት ኤርዶዋን ወደ ጎዳና ሲወጡ ተሽከርካሪዎቻቸውን ከማብዛት ባለፈ በትክክለኛ የጦርነት አውቶቡስ ነው የሚጓዙት። ያ ነገር በጥሬው መንቀሳቀስ የሚችል ምሽግ ነው። ፕላስቲክ ፕሩፍ የሆነው የትምህርት ቤት አውቶቡስ ብቻ አይደለም። ሰውየው በጣሪያው ላይ ጆንግ ኡን የሚጠቀመውን አይነት የደህንነት እርምጃ ሊወስዱ ነው። እርሱም ያደረገው ይመስላል። ኪም የሚጠቀሟቸው ተሯሯጮች አስደናቂ ናቸው ብለው ካሰቡ እነሱን ማለት እዚህ ጋር ሲነጻጸር በጣም ቀላል ነው። እነዚህ አምባገነኖች ማስታወሻ መያዝ መጀመር አለባቸው። አሁን ደግሞ ወደ ደረጃ 100 ደርሰናል። በጣም ጥበቃ የሚደረግለት ሰው ጋር ችግር ውስጥ ከገባችሁ ከአንድ ነገር ጋር እንደተጋጫችሁ ይቆጠራል። ጂ ጂንፒንግ ቻይና ኃይላቸውን ሲያሳዩ በቀላሉ አይደለም። ጂ የዓለም መሪ ብቻ ሳይሆኑ በፕላኔቷ ላይ ትልቁ ሰራዊት ኃላፊ ናቸው። ወደ 2 ሚሊዮን የሚጠጉ ወታደሮች በእጃቸው አላቸው። ይህ የደህንነት ቡድን ሳይሆን በተጠንቀቅ ያለች ትንሽ ሀገር በሏት። ቻይና የ70ኛ ዓመት ወታደራዊ ክብረ በዓሏን ስታከብር በታሪኳ ታላቋ ነበረች። ታንኮች፣ ጀቶች፣ ሚሳኤሎች ከሞት ኮከብ በስተቀር ሁሉም ነገር በቲያንአንመን አደባባይ ላይ ተንከባለለ። በዚህ ሰው ዙሪያ ያለው ነገር ሁሉ የተለየ ነው። የራሱ ተርጓሚ እንኳን ያለ ፍቃዱ ማለፍ አይችልም። በምድር ላይ ካሉ ሀያላን መንግስታት ውስጥ ስትሆን ምንም አይነት እድል መውሰድ አትችልም። ለዛሬ በዚህ አበቃ። በቪዲዮቻችን ላይ አስተያየት ካላችሁ በኮሜንት አሳውቁን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።